አሁን ላይ ከውጪ ገና ከውጪ መግባቴ ነውና ቪዲዮ እያየሁ ነበር እና የሆነ ቪዲዮ ላይ አቆምኩኝ። እዚህ የኖርክ ያለው እዚህ ዓለም ላይ ቤተሰቦች አሳድገውክ፣ እናትና አባት አሳድገውክ፣ ጎረቤት አሳድገውክ፣ አያት አሳድጋክ ብቻ የሆነ ኃይል ብቻ አሳድጎክ በእግዚአብሔር ኃይል በቤተሰቦች በዘመዶችክ ምንም ያህል መጥፎም ጥሩም ይሁኑ ብቻ አሳድገውክ አብልተው አጥጥተውክ አስተምረውክ መጥፎ ነገር እንዳይገጥምክ በግራም በቀኝም እየተቆጡም እየገረፉም እየመከሩም አሳድገውክ ግን አንተ መንገድ እየፈለክ አይደለም። መንገድ እኮ አይንን ገልጠ ድብና አድርገህ ብትሰራኩ ትለወጣለህ። እነሱን እስኪ እረፉ በላቸው። እስኪ ቁጭ በሉ፣ ወገባችሁ ይረፍ በል። በየቀኑ ምግብ ሲያቀርቡልክ እጅን ሲያጥቡ ከልጅነት ጀምሮ ያለውን መንገድ አስበው። አሁን አድገክ ከ15 ዓመት በላይ ከሆንክ አድገሃል። 17 ከደረስክ አድገሃል። 18 ከደረስክ አድገሃል። አኩኩሉ መጫወት የሆነ ከቤተሰቦች ጋር አኩኩሉ መጫወት ከጓደኞች ጋር አኩኩሉ መጫወት ሳይሆን ልክ አይደለም እየሰራን ያለ ነው በልና ወደ መንገድ እንድትገቡ አድርግ። ጓደኞች እንኳን የማይሰሙክ ቢሆን ማለት ነው ጓደኞች ቀይር፣ ብቻህን ሁን። ብቸኛ ብትሆን ይሻላል። ብቻ ስኬታማ ሁንና በትምህርትም ይሁን ዶርምክ ውስጥም ቁጭ እያልክ እያነበብክ ይሁን ላይብራሪ ውስጥም ይሁን እያነበብክ ይሁን መንገድ ላይም ቁጭ ብለክ ይሁን ሱቅ ውስጥም ቁጭ ብለክ ይሁን እያነበብክ ትምህርትም ደግሞ እየተማርክ ካልሆነ እየሰራክ የሆነ ደና ምግብ ለመብላት ከጓደኞች ጋር ለመዝናናት ሳይሆን ብርን አስቀምጥና የሆነ ነገር ብቻ ነገር ላይ አውለው። እናትና አባትክ ያልከፈሉትን እዳ ካለ ጓደኞችክ ያልከፈሉት እዳ ካለ ሰርፕራይዝ አርጋቸው። አባትክ እናትክ የሚመኙት ነገር ከነበረ የሆነ አባትክ ይሄን መኪና ቢኖረኝ ወይንም እንዴት አባቱ ያምራል ይሄ መኪና የሚል ከሆነ ያንን መኪና ሆነ ብለክ ማለት ነው ሆነ ብለክ ለመግዛት ሞክር። እኔ እዚህ ጋር ሞቲቬሽን ለመናገር ፈልጌያለሁ። ውስጤ በጣም የሆነ ከፋይ ነገር ማለት ነው እሱ እንደዚህ እያሰብኩኝ በቃ ይሄ ሐሳብ መጣብኝና የሆነ ነገር ብቻ እኮ ማድረግ አለብን። ድረውክ አንተን ሂድ አግባ ብለው ድረውክ ኑሯቸውን እዛ ጋር ከሚቀጥሉ እስቲ አለውላችሁ በላችሁ። አግብተህም ይሁን ብቻ አስባችሁ። አባት የሚያስበው መኪና ከነበረ ወይንም ደግሞ እነሱ በደንብ ፈግተው ካስተማሩክ አስበው ያንን ወደ ኋላ አስብና ማለት ነው እየከፈሉ ያስተማሩክን ወደ ኋላ ተመልሰህ ካስብና ይሄን ያህል ይሆናል የሚለው ነገር አስብና ማለት ነው ጠንክረህ ሰርተክ ለበዓል ጊዜ ይሆናል ወይንም ደግሞ ለልደትክ ለራስ ልደት ጊዜም ይሆናል ሆነ ብለህ ሰርፕራይዝ አድርጋችሁ ዛሬ ልደቴ ነው ታውቃላችሁ አበልና ሰርፕራይዝ አድርጋችሁ የሆነ የከፈሉልክ ነገር ካለ እንደዚህ ከፍላችሁ አስተምራችሁኝ ምናምን ነገር እኔ ግን መጥፎ ውጤት እያመጣውኝ እናንተ ጋርም ስመጣ ምናምን ነገር ምናምን በልና ተናግረክ ስጣችሁ እንዴት ደስ እንደሚልኩ ነፃነት እንኳን ይሰማል እኮ ብርን አጠራቅመክ መኪና ገዝተህ ከምትነዳ ወይንም ደግሞ ብርን አስቀምጠክ የሆነ ጋብቻ ላይ ከምታውለው ወይንም ደግሞ የሆነ ነገር ላይ ብቻ ከምታውለው ሆነ ብለክ ማለት ነው አባትክ የሆነ የሚፈልገው መኪና ከነበረ ሰርፕራይዝ በለው። አስቡ ደግሞ